ሰላም ሰላም ክቡራን ቤተሰቦቻችን በያላችሁበት ሰላማችሁ ይብዛልኝ። እንደምን አላችሁ? ዛሬ እስኪ አጨር ያለች ቪዲዮን ማሳያችሁ የስራ ዘርፋችን ምን ይመስላል የሚለውን ዛሬ አሳያችኋለሁኝ። ከኔ ጋር አብራችሁ እስከ መጨረሻው ድረስ እንድትቆዩ በአክብሮት ጠይቃለሁ። ይህ እንግዲህ የምትመለከቱት የምግብ ሳህን ነው። ይህን ሳህን እንግዲህ የማዘጋጀት ስራ የኛ ስራ ነው ማለት ነው፣ የዌተሮች ስራ። እንግዲህ ከስራ በኋላ ማታ ሰዓት ላይ የምንሰራቸው የስራ ዘርፎች አንደኛው ይሄ ነው። ይሄ ሹካ ይባላል በሀገራችን። እዚህ ጋር ደግሞ ያው በእንግሊዝኛው ደግሞ ፎንት ተብሎ ይጠራል። እነዚህን ከኪሽኔ ከታጠቡ በኋላ ወደኛ ይላካሉ። እነሱን እናጸዳዳለን ማለት ነው። ይህ የምትመለከቱት ምርጥ ጓደኛዬ ነው። ኢንዲያ ነው፣ እኔ ደግሞ ከኢትዮጵያ ማለት ነው። ሁለታችንም በተመሳሳይ ወራት ነው ኢንጆይ እያደረግነው ወደ ካምፓኒው እና ያው እሱን ነው በመጀመሪያ እንግዲህ እሱ ጋር ነው የተግባባሁት። አብረን ነው ኢንጆይ እያደረግነው። በጣም የምወደው ምርጥ ጓደኛዬ ነው። ደስ የሚል ልጅ ነው። አሪፍ ባህሪ ያለው እና እሱ ጋር ነው የምንግባባው በደንብ አብረን ስራችን አጣጥመን ነው የምንሰራው። ደስ የሚል ስራ ነው። ያው የዌተር ስራ መጣጣምና እርስ በርስ መናበብ ያስፈልጋል እና ተደጋግፈህ ስትሰራ ነው ደስ የሚለው። እና ስራችን እንግዲህ ውሎአችን ላይ ብዙ ስራዎችን ስንሰራ እንውላለን። ማታ ላይ ደግሞ እነዚህን ለነገ የሚሆኑ ግብአቶችን ማስተካከል የኛ ኃላፊነት ነው ማለት ነው። ስለዚህ እዚህ ጋር እነዚህ ሳህኖች ከኪችን ከታጠቡ በኋላ ወደኛ ይመጣሉ። እነሱን ደግሞ በፎጣ እናደርቃቸዋለን ማለት ነው። ምክንያቱም እነዚህ ደርቀው ተዘጋጅተው ያድራሉ። ቢያንስ በቀን ከ50 እስከ 100 ሳህኖች እናዘጋጃለን ማለት ነው። ስለዚህ ናይት ታይም ላይ 15 ደቂቃ በቃ እንጨርሳለን። ምንም እንትን የለውም ማለት ነው። እና በፎጣ እነሱን ማድራረቅ ነው። 15 ደቂቃ ባልሞላ ውስጥ ጨርሰን እናዘጋጃቸዋለን ማለት ነው። ምክንያቱም ጠዋት ላይ ስንመጣ ቀጥታ ሳህኖቹ ጠረጴዛ ላይ ስለሚደረደሩ እነሱን የማስተካከል ስራ ስለሆነ የምንሰራው አሁን ላይ እነዚህን ማደራረቅ አለብን ማለት ነው። እና በነገራችን ላይ ዌተር ስራ አንዳንድ ጊዜ ያው ደስ የሚላችሁ ነገር ሁሉን ነገሮች ብዙ ነገር እንድታውቁ ያደርጋችኋል። እና እያንዳንዱ ነገሮች በምክንያት ነው የሚቀመጡት። ለምሳሌ ለአንድ ጠረጴዛ ምን ያስፈልገዋል የሚለውን ሰሃን አለ፣ ስፑን አለ፣ ፎንት አለ። እነሱ ራሱ እንዴት ይቀመጣሉ? አቀማመጣቸው የራሱ እንትን አላቸው። ሁሉም ነገሮች ትርጉም አላቸው እና በዛ መልኩ ነው የሚሆነው ማለት ነው። እና በጥቅሉ ምንድን ልላችሁ ነው የዌተር ስራ እነዚህን ስራዎች ሁሉ ያካትታል። የእነዚህ ስራዎች ራሱ ከእኛ ጋር አብረው የሚሄዱ ናቸው ማለት ነው። እነዚህ ነገር ሳህኖች የማስተካከል የማደራረቅ እንደዚሁም ደግሞ ለነገ የሚሆኑ ግብአቶችን ማስተካከል። ስለዚህ ማታ ላይ እነሱ ነው የምንሰራው ማለት ነው። እኔ ዛሬ አሁን እንግዲህ እዚህ ጋር ፕሌት ይህን እያደራረቁ ነው። ቢያንስ 100 ፕሌት በግማሽ ሰዓት ነው የምናደራርቀው። እዚህ ጋር እንግዲህ በጣም ፈጣን መሆን ያስፈልጋል። ፈጠን ማለት ያስፈልጋል። ምክንያቱም ብዙ ስለሆነ ሳህኑ እሱን ቶሎ እናድርቀዋለን ማለት ነው። ስለዚህ ጠዋት ላይ ለከስተመር ስናቀርብ ምንም ችግር የለውም። ካልሆነ ግን ዝም ብሎ እንዲታጠበ ቀጥታ የምናቀርበው ከሆነ ከደንበኛ ጋር ችግር ያመጣል ማለት ነው። ምክንያቱም ውሃ መካከል ላይ ይቋጥራል። ከዛ ባለፈ ደግሞ የሆነ ሌላም ነገር እንትን ይላል እና በንጹህ ፎጣ እንደዚህ መድረቅ አለበት ማለት ነው። ሳህኑ እንደዚህ ደርቆ መቀመጥ አለበት። ስለዚህ ጠዋት ስናቀርብ በጣም አሪፍ የሆነ ነው ማለት ነው። እና ክቡራን ቤተሰቦች እንግዲህ ዌተርን ስትሰሩ በጣም ደስ እያላችሁ የምትሰሩት የስራ ዘርፍ ነው። እኔ ከገባሁ ጀምሮ እንግዲህ አሁን ድረስ ኦልሞስት 1 አመት ከምናምን አካባቢ የሆነኝ ነው በዚህ በዌተር ስራ ማለት ነው። በጣም ብዙ ነገሮችን እያካበትኩ ነው፣ ብዙ ልምዶችን ማለት ነው።
እና ከጓደኛዬ ጋር በጣም ደስተኛ ሆነን ነው የምንሰራው። ሁለታችንም ደስ የሚለው ነገር በተመሳሳይ ወራት ነው ኢንጆይ እያደረግነው እና ያው ተመሳሳይ እንትን ያለን የስራ ፖዚሽናችንም ተመሳሳይ ነው። በጣም የምወደው የስራ ዘርፌ ነው ማለት ነው። የምወደው የስራ ዘርፌ ነው እና ሁላችሁም እንግዲህ ዌይተርን የምትቀላቀሉ ከሆነ በጣም ደስ የሚል የስራ ዘርፍ ነው። ከእናንተ ፍላጎቱ ካላችሁ እና ለመስራት በሙሉ ልብ ከተነሳችሁ ስራው የሚከብድ ስራ አይደለም። በጣም ቀላል ስራ ነው። ግን እንደው ዝም ብለን ስናይ ዌይተር ስራ ዝም ብሎ ማስተናገድ ብቻ ወይም ደግሞ እሱ ብቻ ሳይሆን ብዙ በውስጡ የሚሰሩ ስራዎች አሉ። እንደምትመለከቱት አሁን እነዚህ ሳህኖች የክሊኒንግ የጽዳት ስራ የኪችን ስራ ይመስሉናል አይደል? ግን ይሄ የዌይተር ስራ ነው። ኪችን ላይ ታጥበው ብቻ ወደ እኛ ነው የሚላኩት። የማዘራረቅ ስራ የኛ ስራ ነው ማለት ነው። ስለዚህ እነዚህ ስታፍ የአውትሳይድ ስታፍ ነው የሚያስተካክላቸው ማለት ነው። ስለዚህ የኛ ስታፍ ነው የሚያስተካክላቸው። ኪችን ስታፍ አለ፣ የውጭ ስታፍ አለ። ስለዚህ የዌይተር ስታፋችን ይሄ ነው ይሄን የሚያስተካክለው ማለት ነው። እና እነዚህንም ስሩ ብትባሉ ከገባችሁ በኋላ ይሄ የኔ ስራ አይደለም ብላችሁ እንትን እንዳትሉ ማለት ነው። ይሄም ያካትታል የዌይተር ስራ። እነዚህን ስፑኖችን፣ ፎንቶችን፣ ፕሌቶችን አስተካክሎ የማስቀመጥ ስራ የዌይተር ስራ ነው ማለት ነው። ስለዚህ እነዚህ ኃላፊነቶች ወደ እናንተ ይመጣሉ ማለት ነው። እነዚህን ደግሞ በደስ በሚል ሁኔታ መስራት ነው። እኔ አሁን ደስ እያለኝ ነው የምሰራው። ስራዬን በጣም ስለምወደው ቀን ላይ ብዙ ስራዎችን ስንሰራ እንውላለን፣ ይደክመናል። ግን ማታ ላይ ደግሞ እንደዚህ ግዴታ መስራት ስላለብን እነዚህን እንሰራለን ማለት ነው። እና ክቡራን ቤተሰቦቼ ሁላችሁም ዌይተርን ብትቀላቀሉ መልካም ነው። ኢትዮጵያ ያላችሁት ወንድሞቼ በተለይ ለዌይተር ስራ ያላችሁ አመለካከት ብዙ አይደለም እና ደስ የሚል ስራ ነው። ከገባችሁበት በኋላ ደስ እያላችሁ የምትሰሩት የስራ ዘርፍ ነው እና ምርጫችሁ አድርጉ፣ ትጠቀሙበታላችሁ ብዬ አስባለሁኝ። እንግዲህ ሌሎችም አዳዲስ ሌሎችም በጣም አሪፍ አሪፍ ነገሮችን በዛ ውስጥ የሚሰሩ ስራዎችንም በቀጣይ አቀርብላችኋለሁ። ቪዲዮ እንደ ሲለቀቅ በቀጥታ እንዲደርሳችሁ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ማየታችሁን አትርሱ። ሌሎችም በጣም የሚጠቃቀሙ መረጃዎችን ይዤላችሁ እመጣለሁኝ። ስለዚህ ቪዲዮ እንዲደርሳችሁ እናንተ ላይክ እና የደወል ምልክቷን መጫናችሁን አትርሱ።